ይህ አዋዜ ነው። አሜሪካና አምስቱ ሀያላን አገሮች ቻይና፣ ራሽያ፣ ጀርመን፣ ፈረንሳይና እንግሊዝ ከፋርሷ ኢራን ጋር የኒውክሌር ቦምብ ህልሟን የሚያመክንና በተራው የማዕቀብ ሸክሟን የሚያነሳ ታሪካዊ ስምምነት ደረሱን ሲሉ ዛሬ ጠዋት ከኦስትሪያ ቪየና ማስታወቃቸው የሚታወቅ ነው። የድርድሩ ውል ቋጣሪ ፕሬዝደንት ኦባማ ለወትሮ ያለ ጦርነት ይፈታሉ ተብለው የማይታሰቡ ችግሮችን በሰላማዊ ድርድር የመፍታት በሳቸው አገላለጽ አዲስ አቅጣጫ ተቀደለ። የ54 ዓመቱ ኦባማ እንዳሉ ስምምነቱ መዝጊያ በር ነው፣ ወይም ቃል በቃል ኢራንን ወደ ኒውክሌር መሳሪያ የሚወስዳት መንገድ ሁሉ ተዘጋ። ኦባማ ይህን ይበሉ እንጂ የኢራኑ አቻቸው ሐሰን ሩሃኒ በር ተከፈተ ነው ያሉት። ወይም በሳቸው ቃል ይህ ታሪካዊ ስምምነት ኢራን ከቀሪው ዓለም ጋር ያላት ግንኙነትን አዲስ ምዕራፍ ይከፍትለታል። ይህ ዛሬ እልባት ያገኘው ድርድር የ9 ዓመት ዕድሜ ያለው ከተጀመረ። በእነዚህ በሁለቱ በአሜሪካና ኢራን የብስራት ንጋት መግለጫ መካከል ጨለማውን አትደብቁ የሚለው ድምፅ የእስራኤሉ ጠቅላይ ሚኒስትር የቤንያሚን ኔታንያሁ ነበር። ጠዋት ስምምነቱ እንደታወጀ ካቢኔያቸውን አስቸኳይ ስብሰባ ጠርተው አስደንጋጭ ታሪካዊ ስህተት ሲሉ ኦባማ የሰላም አርበኛነት ፍሬ ያሉትን ስምምነት በዜሮ አባስተውታል። ለኔታንያሁ እይታ የኒውክሌር መሰረተ ልማቷ አንድም ሳይነካ ባለበት የሚተወውና በአንጻሩ በ100 ቢሊዮን ዶላሮች የሚቆጠር ማዕቀብ ያሰረው ገንዘብን የሚያስለቅቅላት ይህ ስምምነት ኢራን በመካከለኛው ምስራቅና በመላው ዓለም የምታራምደውን አሸባሪነት፣ ተስፋፊነትና ጠባጫሪነት አባብሳ እንድትቀጥል ኪሷን የሚያረሰርስ ብቻ ነው። እንደ ኔታንያሁ እምነት ማዕቀቡ ክፉኛ ሰንበሩን እንዳሳረፈባት አምና በተቀበለችበት በዚህ ሰዓት የኒውክሌር መሠረተ ልማቷን አፈራርሳ ማዕቀቡ እንዲነሳላት መደራደር ሲቻል ሳልስማማ አልወጣም በሚል ራሱን በመሃል ላይ ያሰረ ተደራዳሪነት ኦባማን ማለታቸው ነው። ዋናውን መሳሪያ ማዕቀቡን አንስቶ የኒውክሌር መሠረተ ልማቷን እንዳለቶ የእስራኤልን ደህንነት ለአደጋ አጋልጦታል ብለዋል። ባራክ ሁሴን ኦባማ ገና ስልጣን እንደያዙ በራሳቸው አንደበት ያልጠበቅኩት ያሉትን የኖቤል የሰላም ሽልማት ማሸነፋቸው የሚታወቅ ነው። በርካታ የእስራኤል ፖለቲከኞች በዚህ ጉዳይ አንድ ድምፅ ነው ያላቸው። አውሮፓና አሜሪካ እጅ ሰጥተዋል። በአስቸኳይ የተጠራው የእስራኤል ካቢኔ የተስማማበት ጉዳይ ኦባማ ኬሪ ሩሃኒ ስምምነት አይመለከተንም፣ አንገዛበትም የሚል ነው። አያይዞም ኢራን ወደ ኒውክሌር ቦምብ ባለቤትነት በሚያደርሳት መንገድ ላይ አናስቀጥላትም ብሏል። ፕሬዚደንት ኦባማ አዲስ አቅጣጫ ፈርቀዳጅ ያሉት ስምምነት ኢራንን በማመን ሳይሆን በመመርመርና በማጣራት ላይ የተመረኮዘ ነው ማለታቸውም ይታወቃል። ቤንያሚን ኔታንያሁ ለዚህ የሰጡት ምላሽ ሰሜን ኮሪያ ላይም እንደዚህ ነበር የተባለው፣ ተበረበረ፣ ተፈተሸ፣ ቦምቦቹን ሰርታ ሞክራ በማሳየት ዓለምን አታለለች። በማዕቀቡ መነሳት ተጨማሪ 100 ቢሊዮን ዶላሮች በአጭር ጊዜ ውስጥ የምታገኘው ኢራን ህልሟና ራዕይዋ የኪሞቹ ስርወ መንግስት ሰሜን ኮሪያ ናት። እሳቸው እንዳለች ፕሬዚደንት ባራክ ሁሴን ኦባማ ከዋይት ሃውስ መውጣታቸው ሲቃረብ ታሪካዊ የሚሏቸው ስራዎቻቸውን እያስቆጠሩ ይመስላል። አንዱ ኦባማ ኬር ተብሎ የሚታወቀው ሲሆን በፍርድ ቤትም ተደግፎላቸዋል። ሁለተኛው ደግሞ ማንንም ሊያገባ ይችላል፣ በመላው አሜሪካ ህጋዊ እውቅና ያለው የ80 ጋብቻ ተደርጎ ይቆጠራል የሚለው ነው። የህልውና ስጋቴ በማለት በኢራን ከፍተኛ ስጋት ያላት እስራኤል የኢራን መሪዎች በተደጋጋሚ ከምድር ገጽ እናጠፋታለን የሚሏት እስራኤል ደግሞ በዚህ ጉዳይ ላይ ጠንካራ አቋም እንደሚወሰድና የእሷም ደህንነት ግምት ውስጥ ይገባ እንደነበረ ያስበችበት ድርድር ነው። የድርድሩ ውጤት ላይ ግን ከዋሽንግተን ጋር ከፍተኛ ልዩነት ነው የታየው። ይህ ልዩነት ያለው ስምምነት የኦባማ 3ኛው ታሪካዊ አሻራ መሆኑ ነው። ዛሬ ቴሄራን ታላቅ ደስታና ፌሽታ ላይ ናት። ኢየሩሳሌም ተክዛለች። ይህ
አዋዜ ነው። ተውታል። ለኔታንያሁ እይታ የኒውክሌር መሰረተ ልማቷ አንድም ሳይነካ ባለበት የሚተወውና በአንጻሩ በመቶ ቢሊዮን ዶላሮች የሚቆጠር ማዕቀብ ያሰረው ገንዘብን የሚያስለቅቅላት ይህ ስምምነት ኢራን በመካከለኛው ምስራቅና በመላው ዓለም የምታራምደውን አሸባሪነት፣ ተስፋፊነትና ጠባጫሪነት አባብሳ እንድትቀጥል ኪሷን የሚያረሰርስ ብቻ ነው። እንደ ኔታንያሁ እምነት ማዕቀቡ ክፉኛ ሰንበሩን እንዳሳረፈባት አምና በተቀበለችበት በዚህ ሰዓት የኒውክሌር መሠረተ ልማቷን አፈራርሳ ማዕቀቡ እንዲነሳላት መደራደር ሲቻል ሳልስማማ አልወጣም በሚል ራሱን በመሃል ላይ ያሰረ ተደራዳሪነት ኦባማን ማለታቸው ነው። ዋናው ይህ አዋዜ ነው። አሜሪካና አምስቱ ሀያላን ሀገሮች ቻይና፣ ራሽያ፣ ጀርመን፣ ፈረንሳይና እንግሊዝ ከፋርሷ ኢራን ጋር የኒውክሌር ቦምብ ህልሟን የሚያመክንና በተራው የማዕቀብ ሸክሟን የሚያነሳ ታሪካዊ ስምምነት ደረሱን ሲሉ ዛሬ ጠዋት ከኦስትሪያ ቪየና ማስታወቃቸው የሚታወቅ ነው። የድርድሩ ውል ቋጣሪ ፕሬዝደንት ኦባማ ለወትሮ ያለ ጦርነት ይፈታሉ ተብሎ የማይታሰቡ ችግሮችን በሰላማዊ ድርድር የመፍታት በእሳቸው አገላለጽ አዲስ አቅጣጫ ተቀደለ። የ54 ዓመቱ ኦባማ እንዳሉ ስምምነቱ መዝጊያ በር ነው፣ ወይም ቃል በቃል ኢራንን ወደ ኒውክሌር መሳሪያ የሚወስዳት መንገድ ሁሉ ላይ አናስቀጥላትም ብሏል። ፕሬዚደንት ኦባማ አዲስ አቅጣጫ ፈርቀዳጅ ያሉት ስምምነት ኢራንን በማመን ሳይሆን በመመርመርና በማጣራት ላይ የተመረኮዘ ነው ማለታቸውም ይታወቃል። ቤንያሚን ኔታንያሁ ለዚህ የሰጡት ምላሽ ሰሜን ኮሪያ ላይም እንደዚህ ነበር የተባለው፣ ተበረበረ፣ ተፈተሸ፣ ቦምቦቹን ሰርታ ሞክራ በማሳየት ዓለምን አታለለች። በማዕቀቡ መነሳት ተጨማሪ 100 ቢሊዮን ዶላሮች በአጭር ጊዜ ውስጥ የምታገኘው ኢራን ህልሟና ራዕይዋ የኪሞቹ ስርወ መንግስት ሰሜን ኮሪያ ናት። እሳቸው እንዳሉት ፕሬዚደንት ባራክ ሁሴን ኦባማ ከዋይት ሃውስ መውጣታቸው ተዘጋ። ኦባማ ይህን ይበሉ እንጂ የኢራኑ አቻቸው ሐሰን ሩሃኒ በር ተከፈተ ነው ያሉት። ወይም በእሳቸው ቃል ይህ ታሪካዊ ስምምነት ኢራን ከቀሪው ዓለም ጋር ያላት ግንኙነትን አዲስ ምዕራፍ ይከፍትለታል። ይህ ዛሬ ልባት ያገኘው ድርድር የ9 ዓመት ዕድሜ ያለው ከተጀመረ በእነዚህ በሁለቱ በአሜሪካና ኢራን የብስራት ንጋት መግለጫ መካከል ጨለማውን አትደብቁ የሚለው ድምፅ የእስራኤሉ ጠቅላይ ሚኒስትር የቤንያሚን ኔታንያሁ ነበር። ጠዋት ስምምነቱ እንደታወጀ ካቢኔያቸውን አስቸኳይ ስብሰባ ጠርተው አስደንጋጭ ታሪካዊ ስህተት ሲሉ ኦባማ የሰላም አርበኛነት ፍሬ ያሉትን ስምምነት በዜሮ አባስ መሳሪያ ማዕቀቡን አንስቶ የኒውክሌር መሠረተ ልማቷን እንዳለቶ የእስራኤልን ደህንነት ለአደጋ አጋልጦታል ብለዋል። ባራክ ሁሴን ኦባማ ገና ስልጣን እንደያዙ በራሳቸው አንደበት ያልጠበቅኩት ያሉትን የኖቤል የሰላም ሽልማት ማሸነፋቸው የሚታወቅ ነው። በርካታ የእስራኤል ፖለቲከኞች በዚህ ጉዳይ አንድ ድምፅ ነው ያላቸው። አውሮፓና አሜሪካ እጅ ሰጥተዋል። በአስቸኳይ የተጠራው የእስራኤል ካቢኔ የተስማማበት ጉዳይ ኦባማ ኬሪ ሩሃኒ ስምምነት አይመለከተንም፣ አንገዛበትም የሚል ነው። አያይዞም ኢራን ወደ ኒውክሌር ቦምብ ባለቤትነት በሚያደርሳት መንገድ